አባት ለልጁ እንዲህ ብሎ መከረው። ልጄ ሆይ በሕይወትህ በሦስት ነገሮች ላይ አትደራደር። አንደኛ ምርጥ ምግብን ተመገብ፣ ሁለተኛ በጥሩ ፍራሽ ላይ ተኛ፣ ሦስተኛ ምርጥ ቆንጆ በሆነ ቤት ኑር። ልጁም አባቴ እኛ ድሆች ነን፣ እነዚህን ነገሮች እንዴት ማድረግ እችላለሁ? አባቱም መለሰለት፣ ሲርብህ ብቻ ከበላህ የምትመገበው ምርጥ ምግብ ይሆናል። ጠንክረህ ከሠራህና ለማንም ጥላቻ በልብ ውስጥ ከሌለ መኝታህ ጥሩ ፍራሽ ላይ ይሆናል። ፈጣሪህን እያመሰገንክ እየሰገድክ እየጸለይክ ከጠነከርክ የዛኛውን ዓለም ቤት ትገነባለህ። በሕይወትህ ላይ የሌሎችን መብት እየጠበቅ ሰዎችን በደግነት ከያዝክ በልቦቻቸው ውስጥ ትኖራለህ። እናም ቆንጆና መልካም ቤቶች ውስጥ ኖርክ ማለት ነው። በጣም ልቤን የገዛው ምክር ነው።